ሰላም የአዲስ ሴንተር ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ወደ ኢትዮ ሞባይል የስልክ መሸጫዎች ተገኝተናል። በአሁኑ ሰዓት ስማርት ስልኮችን በተለይም አይፎን መያዝ በጣም የተለመደ ሆኗል። ነገር ግን የስልኮች ዋጋ ይቀያየራል ወይም ሪፓክት ይሆናል። ስለዚህ ዛሬ ደግሞ አስተማማኝ የስልክ ሞዴሎችን ወደምታገኙበት ቦታ ተገኝተናል። ዋጋቸውና የተለያየ ዝርዝር መረጃዎችን እየጠየቅን የምናቀርብላችኋል። አብራችሁ ቆዩ። ሰርቲን ማክሶች ናቸው። እኛ ሱቅ ጭራሽ ሳይሰጡ የሞባይሉ ስልኮች ናቸው። በጣም ተፈላጊ ስልኮች ናቸው። ይሄ ደግሞ ኢትዮ ሞባይል ጋር ብቻ የሚገኝ ጋላክሲ ዜድ ፎልድ 7 ነው። ስቶሬጁ 512 በ12 ጂቢ ራም ነው። በጣም ጽድት ያለ ከሌሎቹ ፎልዶች በጣም ስሊም ነው። ኪስ ውስጥም ስከቹ አይረብሽም። በጣም አሪፍ ነው። በስጦታ ላይ አበርክተናል። በጣም እናመሰግናለን። እሺ አዲስ ሴንተርን ላይክ፣ ሼር እና ሰብስክራይብ አድርጋችሁ ኮመንት ላደረገ አንድ ሰው መርጠን ይህን የምንሸልም ይሆናል። ሰላም ቢነስ። ሰላም። ዛሬ እናንተ ጋር የተለያዩ የስልክ ሞዴሎች እንደሚገኙ ሰምቼ ነው የመጣሁት እና ያሉትን ስልኮች ዝርዝር መረጃ ይቻላል እነግርሻለሁ። እኛ ኢትዮ ሞባይሎች ጋር ሳምሰንግም ሆነ አይፎን የተለያዩ የስልክ አማራጮችን በተለያየ ከለር አማራጮች እናቀርባለን። ከአይፎን ልጀምርልሽ። ከአይፎን ቤዝ ጀምሮ አሉን። እንደምትመለከታቸው በጣም ነው የሚያማሙት። እነዚህ ሰርቲን ቤዞች ናቸው። በጣም ተፈላጊ ስልኮች ናቸው። አሁን ላይ በተለያየ ስቶሬጅ አማራጭ አለን። ከ128 እስከ 512 ድረስ እኛ ጋር ማግኘት ትችላለሽ። በሁሉም አይነት የከለር አማራጭ አለን። በጣም ተወዳጅና ተመራጭ የሆነው እንደሚታወቀው ይሄ ነጭ ከለር ነው። በጣም ያምራል። ያ ባትሪያቸውስ? አብዛኞቹ ከ90 በላይ ናቸው። ዋጋቸውም ደግሞ 58 ነው። 58 ሺህ ነው። እነዚህ ሰርቲን ማክሶች ናቸው። እኛ ሱቅ ጭራሽ ሳይሰጡ የሞባይሉ ስልኮች ናቸው። በጣም ተፈላጊ ስልኮች ናቸው። ያ በተለያየ ከለር እና የስቶሬጅ አማራጭ አለን። ከ128 ጀምሮ እስከ 512። ዋጋው ስንት ነው? እንደ ኮንዲሽናቸው ይለያያል። ከ92 እስከ 95 ድረስ አሪፍ ስልኮችን ማግኘት ትችላለሽ። ስለዚህ አሁን በእነዚህ ስልኮች መሀል ያለው ልዩነት የቱ ነው እና የትኛው ሪኮመንድ ታደርጊያለሽ ለሰው? እንደ ሰው በጀት እና እንደ ሰው ፍላጎት ይለያያል። እኔ ግን ሪከመንድ የማደርገው ሰርቲን ማክስን ነው። በጣም አሪፍ ናቸው። በሳይዝ አነስ የሚል ስልክ ለሚፈልጉ ደግሞ ሰርቲን ፕሮም በጣም አሪፍ ነው። አሁን ደግሞ ከዚህ ከፍ ያለ ስልክ ለሚፈልጉ ሰዎች ይሄኛው 14 ፕላስ አለ። በተለያየ ከለር እና የስቶሬጅ አማራጭ እኛ ጋር ማግኘት ይችላሉ። እንዲሁም ይሄኛው 14 ፕሮ ማክስ ነው። ዳይናሚክ አይላንድ ያለው ስልክ ለሚፈልጉ ሰዎች በጣም ተመራጭ ነው። በተለያየ ስቶሬጅ እና የከለር አማራጭ እንዳልኩሽ እኛ ጋር ማግኘት ይችላሉ። ከ128 እስከ 512 ድረስ እኛ ጋር ማግኘት ይችላሉ። ዋጋቸው ስንት ነው? የዚህኛው 80 ነው። የዚህኛው 105 ሺህ ነው። ያ እንዲሁም ለሴቶች በጣም የሚወዱት ፒንክ ከለር 16 ፕላስ ነው። በጣም ታምር ከለር ነው። አብዛኞቹ ሴቶች የሚወዱት ስልክ ነው። በጣም ነው የሚያምረው። ይህም በተለያየ ስቶሬጅ እና የከለር አማራጭ አለን። በጣም ብዙ ሰው የሚፈልገው ስልክ ነው ብለሽኛል እና በጣም ታምራለች። እና ዋጋው ስንት ነው? ፓክዱን ከሆነ 165 ነው እኛ ጋር የሚሸጠው። ይሄ ግን ስለተከፈተ በ130 እየሸጥ ነው። እስኪ እስካሁን ካሳየሁሽ ስልኮች የትኛው ወደድሽው? በጣም ደስ ያለሽ ናቸው። ከለራቸው ያምራል። ላይክ ፒንክ ሰርቲን ነው ይመስለኛል። ሰርቲኖቹን ወደድሻቸው? አዎ ሰርቲን በጣም ብዙ ሰው የሚመርጠው ስልክ ነው። በዛ ላይ ሲኒማቲክ ፊቸር እሱ ላይ ነው አድ የተደረገው እና ብዙ ሰው የሚመርጠው ሰርቲን ነው። እሺ ከነዚህ ከፍ ያሉ ወይም ደግሞ ፓክድ የሆኑ ስልኮች ካሉሽ ታሳይኝ ደስ ይለኛል። እሺ ሌተስት የሆኑትን የአይፎንንም የሳምሰንግንም ምርቶች ላሳይሽ። እሺ አይ ቲንክ እነዚህ ፓክድ ናቸው እና ከትንሹ ጀምሮ እስከ ይሄኛው 15 ፕሮ ማክስ ነው። በ256 በተለያየ ከለር አማራጭ ማግኘት ይችላሉ። ይሄኛው 16 ማክስ ነው። በ256 ይሄኛው በተለያየ ስቶሬጅ እና የከለር አማራጭ ማግኘት ይችላሉ። ይሄኛው ደግሞ በጣም ቀጭን ስልክ ለሚወዱ ሰዎች ኤር ነው። 17 ኤር በጣም ነው የሚያምረው። ስቶሬጁ 256 ነው። ይሄኛው ደግሞ 17 ፕሮ ማክስ ነው። የመጨረሻው የአይፎን ምርት ነው። እንደምትመለከቱው በኦሬንጅ ከለር 256 ነው። ይሄኛው በጣም ነው የሚያምረው ሲከፈት። ከለር አማራጭ ነው ማለት ነው። አዎ የከለር አማራጭ አለው። ይሄኛው ሲልቨሩ አለ። አሁን ላይ በጣም እየተሸጠ ያለው ሲልቨሩ ነው በ256 በጣም ነው የሚያምረው። ቅድም ሰርቲኖችን አሳይተሽ ነበርና ልዩነት ነውና
ዲቴል ነገሮችን ብታገኝ ደስ ይላል። ይሄኛው 50 ነው። ካሜራው በጣም ተሻሽሎ ነው የመጣው። በዛ ላይ አብዛኛው ሰው የሚማረረው አይፎን ስልክ ባትሪ ቶሎ ቶሎ ይዘጋብኛል የሚለው ነው። ግን 15 ላይ በጣም ተሻሽሎ ነው የመጣው ባትሪ ላይፉ እና በዛ ላይ ደግሞ እኛን ለየት የሚያደርገን ከ3 ዓመት በፊት የተመረተ ስልክ ነው። ነገር ግን እኛ ጋር ፓክዱን ማግኘት ትችላላችሁ። ይሄኛው 16 ነው። ያው ካሜራውም ባትሪውም በዛው ደረጃ ተሻሽሎ ነው የመጣው። ከዚህ በተሻለ መልኩ ማለት ነው። አዎ ተሻሽሎ ነው የመጣው። የዚህ የ15 ማክሱ ዋጋው 157,000 ብር ሲሆን የ16 ማክሱ ደግሞ 210,000 ብር ብቻ ነው። እንደውም የሚገርምሽ አሁን ላይ በጣም ስልክ እየቀነሰ ያለበት ጊዜ ነው። በጣም በጥሩ ሰዓት ነው የመጣሽው። ይሄኛው 17 ኤሩ 180,000 ብር ብቻ ነው። አይቼው አላውቅም ነበር። አዎ በጣም ነው የሚያምረው። በጣም ስሊም ነው። ቀለል ያለ ስልክ ለሚፈልጉ ሰዎች በጣም ተመራጭ ነው። አሁን ሌተስት የሆነውን 17 ፕሮ ማክስ ነው ማሳየሽ። ካሜራው በጣም አፕግሬድ ተደርጎ ነው የመጣው። በዛ ላይ ደግሞ ባትሪ ላይፉ በጣም ተሻሽሏል እና የተለያዩ ፕሮሰሰሮቹ ምናምን አፕግሬድ ተደርገዋል። እሱ ብቻ አይደለም፣ ይሄንን ስልክ እኛ ጋር በተለይ በሶስቱም አይነት ከለር አማራጭ ማግኘት ይችላል። በኦሬንጅም፣ በሲልቨርም፣ በብሉም ማግኘት ይችላሉ። ዋጋው በኢሲም ሲሆን 235,000 ብር ብቻ ነው አሁን እኛ ጋር የተሸጠ ያለው። በፊዚካል ሲም ሲሆን ደግሞ ትንሽ ከዛ ይጨምራል። ይሄኛው ደግሞ 17 ፕሮ ነው። አነስ ያለ ሳይዝ ለሚፈልጉ ከዛኛው ያንሳል። አዎ ይሄኛው አነስ ይላል። በጣም ነው የሚያምረው። አዎ ይሄንንም በ3 አይነት የከለር አማራጭ እኛ ጋር ማግኘት ይችላሉ። አሁን ይሄንን ጨርሰናል። ወደ ሳምሰንጎቹ። እነዚህ ሳምሰንጎች ናቸው። እኛ ሱቅ የሳምሰንግ አማራጭ በሁሉም አይነት አለ። ኤቤት ለሚፈልጉ ሰዎች ከኤ06 እስከ 57 ድረስ አለን። አሁን ግን ማሳይሽ ፓክድ የሆኑትን ኤስ አልትራ ስልኮችን ነው። ይሄኛው እጄ ላይ ያዝኩት 256 በ12 ነው። ኤስ26 አልትራ ነው። ካሜራው በጣም ቆንጆ ነው። ያው ስለ ባትሪው ማውራት አይጠበቅብኝም። ሳምሰንግ የተመሰከረለት ነው። ሲከፈት በጣም ነው የሚያምረው። አሁን ደግሞ ይሄንን ኤስ26 አልትራ ላሳይሽ። ካሜራው ኦፍኮርስ ከኤስ25 ተሻሽሏል። በጣም ተሻሽሏል ካሜራው። ባትሪውም ልክ እንደዛ። በዛ ላይ ደግሞ ምንም አይነት ፕራይቬሲ ግላስ መለጠፍ ሳይኖርብሽ የራሱ ፕራይቬሲ የሆነ ሴቲንግ አለው። በጣም ነው የሚያምረው ሲከፈት። በጣም አሪፍ። ዋጋውና ሁለቱንም ዋጋቸውና ዋራንቲያቸው ኤስ25 155 ሲሆን ኤስ26 ደግሞ 175,000 ብር ብቻ ነው። በጣም በተመጣጣኝ ዋጋ ነው የምናቀርባቸው። ይሄ ደግሞ ኢትዮ ሞባይል ጋር ብቻ የሚገኝ ጋላክሲ ዜድ ፎልድ 7 ነው። ስቶሬጁ 512 በ12 ጂቢ ራም ነው። በጣም ጽድት ያለ ከሌሎቹ ፎልዶች በጣም ስሊም ነው። ኪስ ውስጥም ስከችው አይረብሽም። በጣም አሪፍ ነው። ፕሮሰሰሩን በጣም አፕግሬድ ተደርጓል። ካሜራ ጥራቱን በጣም አሪፍ ነው። ባትሪ ቆይታውን በጣም አሪፍ ነው። እንደነገርኩሽ ከፎልድ ስልኮች ይሄኛው በጣም ስሊሙ ነው። ለአያያዝም ኪስ ውስጥም ስትከችው ምንም አይረብሽሽም እና በተመጣጣኝ ዋጋ እኛ ጋር ብቻ ነው የሚገኘው። ንገሪኛ ዋጋውንና ዋራንቲ ብታይ ደስ ይለኛል። ዋጋው 260,000 ብር ብቻ ነው። ዋራንቲ ደግሞ ቅድም እንደነገርኩሽ ከ3 ወር እስከ 1 ዓመት ድረስ ዋራንቲ አለን። ሙሉ ዋስትና የምንሰጥ ሲሆን በምንሸጣቸው እቃዎች ደግሞ 100% እርግጠኛም ስለሆነ እንደዚህ ዋራንቲ እንሰጣለን። በጣም እሱ ብቻ አይደለም፣ ደግሞ ስልክ ኤክስቼንጅ ማድረግ የሚፈልጉ ሰዎች ሳምሰንግን ወደ ሳምሰንግ፣ አይፎንን ወደ ሳምሰንግ መቀየር ይቻላል። ማንኛውንም ስልክ አምጥተው ሳምሰንግም አይፎንም አፕግሬድም ሆነ ዳውንግሬድ ማድረግ ይችላሉ። እኛ ኢትዮ ሞባይሎች ደግሞ እዚህ ድረስ መታችሁ በባዶ አንሸኛችሁን ብለን አይፎን 12 በስጦታ መልክ አበርክተናል። በጣም እናመሰግናለን። እሺ አዲስ ሴንተርን ላይክ፣ ሼር እና ሰብስክራይብ አድርጋችሁ ኮመንት ላደረገ አንድ ሰው መርጠን ይሄን የምንሸልም ይሆናል። ለስጦታው በጣም እናመሰግናለን። እነዚህን የመሳሰሉ የሚያማምሩ ስልኮችን አሳይተሽኛል። ይህንን ማግኘት ለሚፈልጉ ቤተሰቦቻችን አድራሻችን ብታገኝ ደስ ይላል። አድራሻችን ቦሌ መድኃኒዓለም ሸገር ግራውንድ ፍሎር ላይ እንገኛለን። እሱ ብቻ አይደለም፣ የአዲስ ሴንተርን የዩቲዩብ ቪዲዮ አይተን የመጣ ነው ለሚሉ ከስተመሮች ደግሞ በጣም አሪፍ የሆነ ዲስካውንት እናደርጋለን። የተለያዩ አክሰሰሪዎች አሉን፣ የኤሌክትሮኒክስ እቃዎች አሉን፣ ጆይስቲክ፣ ፓወር ባንክ፣ ኬብሎች፣ ከቨሮችም አሉ። ማግኘት የምትፈልጉ ሰዎች ደውሉልን።